تزال سناء تروي حديثا مريقا وضياء. الله أكبر سبحان الله والحمد لله والله أكبر. አላህ አታድርጉ ባለን ነገር ዝንጉ ሆነን ባደረግነው ጊዜ የገዛ ነፍሶቻችንን መበደላችንን እናስተውልባቸው ብዙ ክስተቶች አሉ። ለምሳሌ በአስካሪ መጠጥ ተከለከልን። እናም በአስካሪ መጠጥ ሰበብ የሚፈርሰውን ቤትና ከጤና መታወክ ጋር የሚሞተውን ሰው ቁጥር እልፍ መሆኑን ልብ አለን። አላህ ዚናን አትቅረቡ አለን። በዚና ሰበብ የሚመጣውን በሽታና የሚረግፈውን የነፍስ ቁጥር አስተዋልን። አላህ በወለድ ማበደርንም መበደርንም ከለከለን። ሰዎች ግን ተዳፈሩት። ታዲያ በዓለም ላይ ቁጥር 1 የጭንቀት ሰበብ ምን ሆኖ ተገኘ? የገንዘብ ቀውስ አይደለምን? ማንኛውም ጌታችን አላህ Subhanahu Wa Ta'ala አታድርጉ ያለን ነገር የማድረግ የገዛ ፍቃድ ስላለን ብቻ ብናደርገው መጨረሻው በሽታ ነው። ገና ማንኛውም ጌታችን አላህ Subhanahu Wa Ta'ala አድርጉ ያለን ነገር ብናደርገው መጨረሻው ስጦታ ነው። Everything the Creator said don't do, if you do it because you have the will to do it, it ends up with disease. Everything the Creator said to do, if you do it, it winds up as a guilt. ልብ ብለው ከሆነ እንቢተኛ ልቦች እምቢ ያሉበት ሰበብ ጊዜያዊ የደስታ ክጃሉት ነው። ወዳጄ ውዴ ሆይ ደስታ ምን ማለት እንደሆነ ልታስረዳኝ ትፈቅዳለህን? በበኩሌ ትርጉሙን ለማወቅ ተፍጨርጭሬ ነበር። አንዱ ሐሳብ ነው ሲል ሰማሁት፣ ሌላኛው ደግሞ ደስታ ስሜት ነው ሲል አቀለመልኝ። ከርሱ ፈቀቅ ስል ደግሞ የለም ደስታማ ፍልስፍና ነው ሲል የሚሞግተኝ ገጠመኝ። ሁሉም ታዲያ በየዘርፋቸው ደስታን ለመሸጥ ሲፍጨረጨሩ ይስተዋላሉ። ያደንዛዥ እጽ አዘዋዋሪዎች ስራችሁ ምንድነው ቢሏቸው ደስታን መሸጥ ሲል ተሰሙ። ኮሜዲያኖችንም ተርፋችሁ ምንድነው አላቸው። የተመልካች ደስታ ሲሉ መለሱ። የአሻንጉሊት አምራቾችም እንዲሁ ደስታን እንሸጣለን ሲሉ ማስታወቂያ ሰሩ። ቆይ ግን ደስታን መሸጥ ወይንስ መግዛት ይቻላልን? ታዋቂነት፣ ስልጣን፣ ሀብትና ቅንጦት የሞላበት ህይወት ደስታን ሊገዙልን ይቻላቸዋልን? እንደዛ ከሆነ ሁሉም ያላቸው ሰዎች ለምን ሁሌ ደስተኛ አይሆንም? እንዲያውም አንዳንዴ ራሳቸውን ያጠፋሉ። ለምን ይመስሉታል? ሐሳቡን ያካፍሉን። በበኩሌ ከዚህ ሁሉ ወግ በኋላ ገንዘብ ከደስታ ጋር ምንም ቁርኝነት የለውም እያልኩ እንዳልሆነ ግን ልብ ይበሉልኝ። እንዲያውም ዛሬ በተቃራኒው አውራውታለሁ። ከዩቲዩብ ላይ የዳይ ማጅድ ማህሙድን ገንዘብ ሰውን ደስተኛ ሊያደርገው ይችላልን በሚል ርዕስ የተቀረጸውን ዳዋ አይቼ ነበር። ከመልሱ ያገኘዋቸውን ቁም ነገሮች ቀጥዬ ያካፍላችኋለሁ። ሱለይማን አለይሂ ሰላምን ይዩትማ። ይህች ምድር ካየቻቸውና ወደፊትም ልታያቸው ከምትችላቸው ያደም ልጆች ይበልጥ ሀብታም ነበር። ከርሱ በላይ ሀብታም በዚች ምድር እንዳልነበረ ወደፊትም እንደማይኖር ከቁርአን ማስረጃ አለን። قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. ጌታዬ ሆይ ለኔ ማር፣ ከኔ በኋላ ላንድም የማይገባንም ንቅስና ስጠኝ። አንተ ለጋሱ አንተ ብቻ ነህና። እናስ ሱለይማን አለይሂ ሰላም
ከዚያ ሁሉ ሀብታቸው ጋር በምድር ደስተኛ አልነበሩምን? በመጪውም ዓለም የጀነት ነዋሪ ናቸው። አቡበከር ሰዲቅ፣ አብዱራህማን ቢን አውፍና ከነርሱ ጋር ጀነት ቃል ከተገባላቸው 10 ሰዎች ውስጥ ምን ያህሉ ሀብታም ነበሩ? አቡበከር ሰዲቅ በመባል ይታወቁ ነበር። ሌላም የክብር ቅጽል ስም አላቸው። አላቲቅ የሚባል ባሪያን ነፃ የሚያወጣ ማለት ነው። ነፃ ካወጣቸው ባሪያዎች መሃል የኛው ቢላል ረዲየላሁ ዐንሁ አንድ ነው። እና አቡበከር ሰዲቅ በነበራቸው ሀብትና ባሉበት ነገር ደስተኛ አልነበሩምን? እኒህንና የመሳሰሉትን አርአያዎቻችንን አንስተን ገንዘብን ሁሌም ከወንጀል ጋር የማጣመረን የተሳሳተ ግንዛቤ ማረም ይቻላል። ነገር ግን አንዳች መጠየቅ ያለበት ጥያቄ አለ። ሁሌም ቢሆን ከገንዘብ ጋር አብሮን ሊኖር የሚገባው ነገር ምንድነው የሚል ትክክለኛ መልሱን ባገኘን ጊዜ ተጠቃሚዎች ከመሆናችን ጋር ደስተኞች እንሆናለን። እናሳ ትክክለኛ መልሱ